የግል መረጃ ያለ እናንተ ፈቃድ በባንኮች፣ በቴሌኮም መስሪያ ቤቶች፣ በጤና ተቋማት እና በተለያዩ የመንግስት ተቋማት ያለ እናንተ ፈቃድ መሰብሰብ እንደማይቻል ሕግ እንደወጣ ያውቃሉ? እንግዲህ የኢትዮጵያ መንግስት በ2016 ዓ.ም የግል ዳታ ጥበቃ አዋጅ አውጥቷል። ይህ አዋጅ እንግዲህ በአዋጅ ቁጥር 1321/2016 የወጣ አዋጅ ማንኛውም የግለሰብን ዳታ በተመለከተ መጀመሪያ ደረጃ ማንኛውም መረጃ ከግለሰቦች የሚሰበሰቡ መረጃዎች ያለ ግለሰቡ ፈቃድ መሰብሰብ እንደሌለባቸው እና ያለ ግለሰቡ ፈቃድ የሚሰበሰቡ መረጃዎች ህገወጥ እንደሆኑ ይደነግጋል። ይህም ሲባል ለምሳሌ ባንኮች የግለሰቦችን መረጃ ይወስዳሉ፣ ቴሌኮም መስሪያ ቤቶች ይወስዳሉ፣ ኢትዮ ቴሌኮም፣ ሳፋሪኮም፣ ወደፊትም ሌሎች የሚመጡ ተቋማትም ካሉ መረጃዎችን ይይዛሉ። የጤና ተቋማት፣ ሆስፒታሎች፣ የግል ጤና ተቋማት የግለሰቦችን መረጃ ይይዛሉ። እንዲሁም ደግሞ የመንግስት መስሪያ ቤቶች፣ የግል መስሪያ ቤቶች፣ የተለያዩ በጎ አድራጎት ስራ ላይ የተሰማሩ ድርጅቶች መረጃዎችን ይይዛሉ እና እነዚህ መረጃዎች ያለ ግለሰቦቹ ፈቃድ መሰብሰብ እንዲሁም ደግሞ ተላልፈው ለሶስተኛ ወገን መሰጠት አይችሉም። ይህ ህገወጥ ድርጊት ተደርጎ ተወስኗል ማለት ነው። ሌላው በእነዚህ ተቋማት የግለሰቦች መረጃ በተለያየ ምክንያት ወደ እጃቸው የገባ ተቋማት እና ግለሰቦች ምንም እንኳን በግለሰቦቹ ፈቃድ ቢሆንም መረጃ ወደ እነሱ የገባው ስህተት ከተገኘበት መረጃው ስህተት የግለሰቦቹ መረጃ የተሳሳተ ከሆነ ያንን የተሳሳተ መረጃ የማረም ህጋዊ ግዴታ ይኖርባቸዋል ማለት ነው። ስለዚህ ግለሰቦች ዳታዎቻቸው በተለያየ ተቋማት የገቡት መረጃዎች ስህተት ከሆኑ ስህተት ነውና ይታረምልኝ ብለው የማመልከትና እነዛ ተቋማትም መረጃውን የሰበሰቡ የማረም ግዴታ ይኖርባቸዋል ማለት ነው። ሌላ በኢትዮጵያ ውስጥ እንግዲህ ይህ አዋጅ ማንኛውም ድርጅትም ሆነ ግለሰብ የሌሎች ግለሰቦችን መረጃ በተለያየ ምክንያት የሚይዝ ከሆነ ለምሳሌ ሰራተኞቹ ሆነው የሚይዝ ከሆነ አገልግሎት ለመጠየቅ ወደዛ ተቋም የሚሄዱ ግለሰቦች ወይም ደግሞ ተቋማት ሲሆኑ የእነሱንም መረጃ ለመሰብሰብ መጀመሪያ ፈቃድ ሊያገኝ ይገባል ማለት ነው። እንግዲህ ይህንን የግል መረጃን በተመለከተ ኃላፊነት ወስዶ ስራው እንዲሰራ በመንግስት የተወከለው አካል የኢትዮጵያ ኮሚኒኬሽን ባለስልጣን ይባላል። ስለዚህ ማንኛውም የግል ድርጅት ሆነ ግለሰብ የግለሰቦችን መረጃ የሚይዝ ከሆነ መጀመሪያ ፈቃድ ወይም ሰርተፍኬት ማውጣት ይኖርበታል ማለት ነው። ስለዚህ ከኢትዮጵያ ኮሚኒኬሽን ባለስልጣን ጋር ሄዶ የግል መረጃዎችን እንደሚይዝ እና ለምን ፐርፐዝ እንደሚይዝ እና እንዴት እንደሚያቆይ ፈቃድ ማግኘት ይኖርበታል ማለት ነው። ሌላው እነዚህ የተሰበሰቡ መረጃዎች የግለሰብ መረጃዎች በማንኛውም ሁኔታ ከሀገር ውጭ መውጣት አይችሉም፣ ለሶስተኛ ወገን መተላለፍ አይችሉም። ይህ የኢትዮጵያ ኮሚኒኬሽን ባለስልጣን እስካልፈቀደ ድረስ ለሶስተኛ ወገን የማይተላለፉም ከሀገር ውጭም መውጣት አይችልም ማለት ነው። በእርግጥ ይህንን መቆጣጠር አስቸጋሪ ነው የሚሆነው። ነገር ግን ከተገኘ ከባድ የሆነ ቅጣት ይኖረዋል ማለት ነው። በፍትሐ ብሔር እስከ 300,000 ድረስ የሚደርስ ቅጣት ይኖረዋል። እንዲሁም ደግሞ ዳታውን በመውሰድ መረጃውን በመውሰድ ገንዘብ የተሰራበት ከሆነ ገንዘብ የተሰራውን ዓመታዊ ገቢ እስከ 4% ድረስ መረጃው ተላልፎ ለተሰጠባቸው ሰዎች እንዲከፍሉ እንዲሁም ደግሞ የወንጀል ኃላፊነት ያመጣል። ከቀላል እስራት እስከ 3 ዓመት የሚደርስ ቀላል እስራት ወይም ደግሞ እንደ ነገሩ ሁኔታ ሆን ተብሎና በክፉ ልቦና የተሰራ ከሆነ ደግሞ እስከ 10 ዓመት የሚደርስ ጽኑ እስራት የሚያሳስር የወንጀል ኃላፊነትን ያመጣል ማለት ነው። ሌላው በዋናነት ይሄ አዋጅ የሚደነግገው መረጃ የሰበሰቡ ተቋማት የግል ድርጅቶች ሊሆኑ ይችላሉ፣ የመንግስት ተቋማት መረጃው ከጠፋባቸው የግለሰቦች መረጃ ከጠፋባቸው በተለያየ ምክንያት ሀክ ተደርጎ ወይም ተሰብሮ ቋታቸው ከተወሰደ በ72 ሰዓት ውስጥ
ለዚህ ለኢትዮጵያ ኮሚኒኬሽን ባለስልጣን የማሳወቅ ግዴታ ይኖርባቸዋል ማለት ነው። በተጨማሪም እነዚህ የግል መረጃ የሚሰበስቡ ተቋማት መረጃቸውን ማስቀመጥ የሚገባቸው በኢትዮጵያ ውስጥ ይሆናል ማለት ነው እና ከኢትዮጵያ ውጭ የሚደረጉ ማንኛውም የመረጃ ልውውጦች ወይም ትራንስፈር ኦፍ ዳታ የኢትዮጵያ ኮሚኒኬሽን ባለስልጣን አስፈቅደው ይሆናል ማለት ነው። ስለዚህ እንግዲህ አሁን እንደምታወቀው አብዛኛው ድርጅቶች መረጃቸውን የሚያስቀምጡት በማይክሮሶፍት ክላውድ እና በክላውድ እና ማይክሮሶፍት ቲምስ ላይ ነው። ግን ይሄ አዋጅ ተግባራዊ መሆን እየጀመረ ስለሆነ ወደፊት መረጃ መቀመጥ የሚችለው በኢትዮጵያ ባለ ቋት ይሆናል ማለት ነው። በእርግጥ ይሄ አዋጅ በአሁኑ ሰዓት መመሪያና ደንብ እየወጣለት ይገኛል። መመሪያና ደንቦቹ ከወጡ በኋላ ማንኛውም በኢትዮጵያ ውስጥ ያለ የግል ድርጅት የግለሰቦችን ዳታ የሚይዝ ከኢትዮጵያ ኮሚኒኬሽን ባለስልጣን ፈቃድ ማግኘት ሰርተፍኬት የማግኘት ግዴታ ይኖርበታል ማለት ነው። ይህን ካላደረገ የግለሰቦችን መረጃ መሰብሰብ እና ማስቀመጥ አይችልም ማለት ነው። በእርግጥ በአሁኑ ሰዓት ቴሌኮም መስሪያ ቤቶች እና ባንኮች ተመዝግበው ሰርተፍኬት እንዳገኙ ማወቅ ተችሏል። ስለዚህ በዚህ አዋጅ መሰረት በእርግጥ አዋጁ የወጣው 2016 ዓ.ም ነው። እስካሁን በግልጽ ስራዎች ሙሉ ለሙሉ ወርደው መሬት ላይ መሰራት አልተጀመረም። ነገር ግን ያው የሶሻል ሚዲያ ዘመን ነው፣ የዲጂታል ኤአይ ዘመን ስለሆነ ማንኛውም ዳታ የሚሰበሰበው የሚሰራጨውና የሚቀመጠው በምን መልኩ እንደሆነ መንግስት ይህንን ሕግ አውጥቷል። ስለዚህ ማንኛውም ዳታ የሚሰበስብ ተቋም ዳታ የሚያስቀምጠውና ዳታ ደግሞ መረጃውን የሚሰጠው ግለሰብ ደግሞ ያለው መብትና ግዴታዎች ምንድን ናቸው የሚለውን በዚህ አዋጅ ላይ ተቀምጠው እናገኛለን ማለት ነው። ስለዚህ ኢትዮጵያ በ2016 ዓ.ም ጀምሮ የግል ዳታ ጥበቃ አዋጅን አውጥታ መሰረት የሆኑ ዋና ዋና ነገሮችን ለማስገንዘብ አስፈልጎ ነው ይህንን ያቀረብነው።